ጉልበት ባልዛለበት የወጣትነት ዘመን እንኳን የሚከብደውን አለት በስተርጅናቸው አረንጓዴ ማልበስ የቻሉት አቶ አለሙ በቀለ የሰው ልጅ ከልቡ ከሻተ ያሰበውን ከማሳካት የሚያግደው የለም ባይ ናቸው። እርሳቸው በአሰላ ከተማ የቆሻሻ መጣያና አለታማ ቦታ በመሆኑ እንኳን ሊሰሩበት ሊያዩት የሚቀፈውን ስፍራ ውብ ከማድረግ አልፎ የገቢ ምንጭ አድርገውታል። ይገርማቸዋል። ፊቴ ተጨማደደ እንጂ ሐሳቤና ጭንቅላቴ ያልተጨማደደም። ነገ እሰራለሁ ያልኩትን ለሊት ሳስብ ነው ማድረው። ያንን ያሰብኩትን እፈጽማለሁ። በማግስቱ እሰራለሁ። ከተማ ቆሻሻ ሁሉ የሚጣልበት የሞተ ፈረስ የሚጣልበት ሁሉ ነበር። በኋላ እሱን ቆፈርኩ፣ ድንጋዩንም ፈነቀልኩ፣ እንደምንም አልኩና ጌሾና ባህር ዛፍ ተከልኩ መጀመሪያ። ከዛ በኋላ ባህር ዛፉን እንትን ስል ባህር ዛፉን መነጠርኩና ወደ አታክልትና ወደዚህ አዞርኩት። የ91 ዓመት የእድሜ ባለጸጋ የሆኑት አባት የእድሜ መግፋት ለስራ የተፈጠሩ እጆቼን አላዟላቸውም። እርጅናዬ አቅሜን ቢፈታተነውም የስራ ፍላጎቴን አልገደለውም። ጉልበቱ ያላቸው ወጣቶች በጊዜያቸው ጉልበታቸው ሳይረድ ከስራ ባይቦዝኑ ሲሉም ይጠይቃሉ። ምግባቸውን ከጓሯቸው ማምረት ከጀመሩ 2 አስርት ዓመታት ተቆጥረዋል። ቤታቸውን መግበዋል። የጎደላቸውንም ለመሸመት የገቢ ምንጭ ሆኗቸዋል። በእኔ እድሜ ያሉት የሉም። እንደ እውነቱ ከሆነ እዚህ አካባቢ ከኔ ቀጥሎ ያሉት እንደኔ ከሆነ እኔኑኑ አይታችሁ እባካችሁ ከመቀመጥ ከመዞር ስትቀመጡ በሽታ ይመጣል። ሌላ ውስጥ ትገባላችሁ፣ ያላችሁ ትጨርሳላችሁ እና እኔኑ ተከተሉኝና ስራችሁን ስር ከሰራችሁ ትጠቀማላችሁ እንጂ አትጎዱ። እኔ አሁን ከውጭ የሚገዛው አንድ ነገር የለም። ምናልባት ቡናም እየደረሰልኝ ነው። ቡና፣ ጨው፣ በርበሬ ምናልባት እንጂ ይሄንኑ ሸጠን ቀለባችንም ከዚህ ነው የምንገዛው። በአካባቢ ፈጦ ይታይ የነበረውን አለት የሚያስታውሱ የሰፈሬው ነዋሪዎች አሁን በአትክልትና ፍራፍሬ ተሸፍኖ ፍጹም አረንጓዴ ሆኖ ሲያዩት ከመገረም አልፎ የአቶ አለሙን ታታሪነት እንዲያደንቁና እንዲመሰክሩ ይገደዳሉ። እንደዚህ አልነበረም። ቀደም እንዳያችሁት አልነበረም። ቦታው በጣም ድንጋያማ ነበረ፣ ገደላማ ነበረ። ያንን ግን ለማልማት ድንጋዩን እየቆፈረ ሌላ ፍግ ከሌላ ቦታ በጋሪ በተለያየ ነገር እያመጣ አፈር እየሞላ ፍግ እያደረገበት ነው። እንደዛ ያለ ነው። መሬት በማንኛውም ነገር ትሪት የሚያደርገው ሰው ካለ የመሬት እንትን የለውም። በቃ መሬት ባለቤት ከያዘው እንደሚለማ ማልማት እንደሚቻል አሁን የእሳቸው ተሞክሮ ለሁሉም መሆን ነበረበት። ግን ያው ሰው በተፈጥሮ ደካማ አለ፣ ጎበዝ አለ። እሳቸው ግን በጉብዝናቸው ይህንን ሁሉ ሲያለሙ እኔ በጣም ይደንቀኛል። እና በጣም ወደ ታች አሁን ዝቅ ብንል እዛ ጫፍ ላይ ብታይ እንዲህ ንጹህ ድንጋይ ነው የምታገኘው። ንጹህ ወደ መሬት አሁን ይሄን ራሱ በብረት የተወሰነ ያክል እንትን ብትሄድ ድንጋዩን ነው የምታገኘው። የከተማ አቀፍ የጓሮ አትክልትን በማልማት ቀድሞ እንደጀመሩ የሚናገሩት የአካባቢው ነዋሪዎች ከእርሳቸው ብዙ ልምድ እንደቀሰሙና ያላቸውን ውስን ቦታም ለመጠቀም እያሰቡ ስለመሆናቸው ይናገራሉ። ከእሳቸው የወሰነው ልምድ በጣም ትልቅ ልምድ አለ። በፍጹም ትልቅ ልምድ። አታክልት አንገዛም፣ ከግቢያችን ነው እንገዛው። ለምን? ከሳቸው እምወስደውን ችግኙ ከሳቸው ነው። እውነት ነው ነግሪሽ። ችግኙ ከዚህ ነው የምወስደው። እሳቸው በጋ ላይ ስለሚያፈሉት ማለት ነው። እሳቸው በቧንቧ በሰኬሎ አጠጥተው ችግኝ አያጡ። ችግኝ ወስደን ግን ከሳቸው ተጠቃሚ ነን፣ የሳቸውን ልምድ በመውሰድ ማለት ነው። አሁንም ለመስራት የማይታክቱት የእድሜ ባለጸጋው የበጋው ወራት እንደ ክረምቱ በደጃፋቸው የሚያልፈው ወንዝ በመጠቀም ሲያለሙ ቆይተዋል። አሁን ላይ ጉልበቴ እየደከመ በመሆኑ ከወንዙ ወደ አትክልት ስፍራዬ ውሃ ላጓጉዝ አቅም የሆነኝ ዘንድ የውሃ መሳቢያ ሞተር ባገኝ ሲሉ ይጠይቃሉ። አሁን በጋም ቢሆን ኖሮ እውነቴን ነው ብትመጡ እንዲሁ ታው ነበር። ጄኔሬተር ባገኝና ውሃ መሳቢያ ባገኝ ደጋና ክረምት ይሄንኑ ነው የምታዩት። ብትመጡ ማለት ነው ባገኝ ያንን ነገር እና እሱም በጣም ቢረዱኝ ደስታ አልችልም። ሁሉም ባለው ቦታ ላይ የጓሮ አትክልትን በመትከል ቢያንስ ራሱን መመገብ ይችላል። ለዚህ እኔ ምስክር ነኝና ሁሉም ይወቁበት ሲሉ አቶ አለሙ መልእክታቸውን አስተላልፈዋል።